ሰላም እንዴናችሁ ዛሬ የማሳያችሁ የፎካቻ አሰራር ነው እንደምታዩት በጣም ነው የሚያምረው በጣም ነው የሚጣፍጠው ለአሰራርም እጅግ በጣም ቀላል ነው ወደ አሰራሩ እንሄዳለን ማለት ነው ለብ ያለ ውሃ እርሾ ጨው 2 የሾርባ ማንኪያ ማር ተጠቅሜያለሁ ማር ከሌላችሁ ስኳር መጠቀም ትችላላችሁ ሚክስ እናደርገዋለን 2 ኩባያ ከግማሽ ፍርኖ ዱቄት ተጠቅሜያለሁ በደንብ አድርገን እናቦካዋለን መወፈር ያለበትም እንደምታዩት ቀጠን ማለት አለበት ላስቲክ አልብሰን ሊጡ ትንሽ ኩፍ እስከሚል እናስቀምጠዋለን ኩፍ ማለት ሲጀምር በመታዩት መንገድ ሊጡን እንመልሰዋለን ማለት ነው 2-3 ሊጡን መመለስ አለብን እጃችንን ዘይት ያስነካን መመለሱ የሚጠቅመን ሊጡን በኋላ ሲጋገር ዳቦ ያማረና ውስጡ ክፍትፍት ያለ እንዲሆን ይረዳናል ማለት ነው በመቀጠል የምንጋግርበት እቃ ላይ ሊጡን እንገለብጥና ትንሽ ኩፍ እስከሚል ጠቅልለን እናስቀምጠዋለን ማለት ነው ኩፍ ሲል በመታዩት መንገድ ኦሊቭ ኦይል ጨምረን በደንብ አድርገን እናስተካክለዋለን በመታዩት መንገድ ማለት ነው ሮዝመሪ ኦሊቭ እንዲሁም ቼሪ ቶማቶ ተጠቅሜያለሁ ማለት ነው እናንተ የሚያስደስታችሁን ነገር መጠቀም ትችላላችሁ ፎካቻ ብዙ አይነት አሰራር ነው ያለው ማለት ነው እንዲሁም ኦርጋኖ ዛሃተሩን በፍላጎቴ ነው የጨመርኩት እናንተ አለመጨመር ትችላላችሁ ማለት ነው ኦሊቭ ኦይሉ ለምን በዛ ልትሉ ትችላላችሁ ኦሊቭ ኦይል በደንብ ይፈልጋል ማለት ነው የዚህ ዳቦ አሰራር ኦቨን ውስጥ በ180 ዲግሪ ላይ እናታችሁን አብርተን እናስገባዋለን ለ35 ደቂቃ ከ35 ደቂቃ በኋላ እንደምታዩት ቆንጆ ሆኖ ደርሷል ማለት ነው በጣም ነው የሚጣፍጠው ለአሰራርም እንዳያችሁት በጣም ቀላል ነው ሁላችሁም በየቤታችሁ ሰርታችሁ ሞክሩት ከወደዳችሁት ላይክ ፎሎ ሼር አድርጉኝ ባይ ሰላም እንዴናችሁ ዛሬ የማሳያችሁ የሐሙስ አሰራር ነው ማለት ነው ለአሰራር እጅግ በጣም ቀላል ነው ወደ አሰራሩ እንሄዳለን ማለት ነው የሚያስፈልገን የተቀቀለ የዱቤ ሽምብራ ሩብ ኪሎ ነው የተጠቀምኩት እና 3 ፍሬ ነጭ ሽንኩርት ማለት ነው ነጭ ሽንኩርቱ መብዛት የለበትም በመቀጠል 4 ፍሬ በረዶ የተጨመቀ ሎሚ በሻይ ማንኪያ ግማሽ የሚሆን ከሙን እንዲሁም ጨው ይሄ ደግሞ ሰሊጥ ነው ማለት ነው ታሂኒ 3 ማንኪያ በሾርባ ማንኪያ ተጠቅሜያለሁ ማለት ነው በረዶ የሚያገለግለን በደንብ ላም ብሎ እንዲፈጭ ይረዳዋል ማለት ነው እና ሐሙስ አብዛኞቻችሁ ያው መስራት ትችላላችሁ ይሄ ለማትችሉ ሰዎች ነው ማለት ነው እንዲሁም ኦሊቭ ኦይል እንጨምራለን ኦሊቭ ኦይሉም መብዛት የለበትም 3 ማንኪያ የሚሆን ነው የተጠቀምኩት በደንብ አድርገን ክሬሚ እስከሚሆን ድረስ እንፈጨዋለን ማለት ነው ሐሙስ ብዙ አይነት አሰራር አለው ማለት ነው ከብዙ አንዱ ነው ማለት ነው እንደምታዩት ቆንጆ ሆኖ ደርሶልናል ሳህናችን ላይ ትንሽ ኦሊቭ ኦይል አድርገን እንገለብጠዋለን ማለት ነው ለአሰራር በጣም ቀላል ነው የተለያዩ ግሪሎችን መሸዊዎችን ስትሰሩ እንደማባያ ከጎን መጠቀም ትችላላችሁ ማለት ነው ሁላችሁም በየቤታችሁ ሰርታችሁ ሞክሩት ከወደዳችሁት ላይክ ፎሎ ሼር አድርጉኝ ባይ